ለ2 ሳምንታት በየቀኑ ቀዝቃዛ ሻወር ከወሰዱ በሰውነቱ ላይ ምን እንደሚፈጠር ነው። ከአንደኛ እስከ 3ኛ ቀን ከባድ ጅምር። ሰውነቱ በድንጋጤ ውስጥ ይገባልና ለምን ይህን እያደረጉ እንደሆነ ይጠራጠራሉ። ከትዕይንቱ በስተጀርባ የደም ስሮቹ በፍጥነት ይኮማተራሉ። ደም ወደ ወሳኝ አካል ክፍሎቹ ያስገድዳል። ይህ ጠንካራ የኖሬፒኔፍሪን ልቀት ያስከትላል። ይህም ንቁነቱን እስከ 530% ይጨምራል። ከ4ኛ እስከ 7ኛ ቀን የበሽታ መከላከያ ስርዓት ይሻሻላል። ሰውነቱ ተጨማሪ ነጭ የደም ሴሎችን ማምረት ይጀምራል። ይህም የበሽታ መከላከያ ስርዓቱን ያጠናክራል። ጥናቶች እንደሚያሳዩት ቀዝቃዛ መጋለጥ በሽታን የሚዋጉ ሴሎችን እስከ 300% ሊጨምር ይችላል። ከ8ኛ እስከ 10ኛ ቀን ሜታቦሊዝም ይጨምራል። ቀዝቃዛ ሻወር ሜታቦሊዝሙን ያሳድጋል። ጥናቶች እንደሚያሳዩት ሜታቦሊዝም መጠንን እስከ 350% ሊጨምሩ ይችላሉ። ይህም ተኝተው እያሉም እንኳ ስብን ለማቃጠል ይረዳውታል። የአካል ብቃት እንቅስቃሴ ካደረጉ ቀዝቃዛ መጋለጥ እብጠትን እስከ 65% ስለሚቀንስ ፈጣን ማገገምን ያስተውላሉ። ከ11ኛ እስከ 14ኛ ቀን የቀጣይ ደረጃ ጥቅሞች። ሰውነቱ ቡናማ ስብ ማምረት ይጀምራል። ይህም ጤናማ ስብ ነው። ይህም ለኃይል መደበኛ ስብን የሚያቃጥል። ለወንዶች የቴስቶስትሮን መጠን እስከ 250% ሊጨምር ይችላል።